ጠንካራ ትናንሽ ክንፎች። በሚያምረው ጫካ ውስጥ የምትኖር አንዲት ፍቅር የምትባል ወፍ ነበረች። እንደ ሌሎቹ ወፎች ትላልቅ ክንፍ ስላልነበራት ከፍ ብላ መብረር አትችልም ነበር። በግንዱ ላይ ቁጭ ብላ ምናልባት አንድ ቀን እኔም እንደ ሌሎቹ ከፍ ብዬ በር ይሆናል ብላ እያሰበች ከሩቅ አንድ ድምፅ ሰማች። እርዱኝ እርዱኝ እያለ ይጮሃል። የትንሹ ጦጣ ድምፅ ነበረ። ትንሹ ጦጣ በሚያስፈራ ማዕበል ውስጥ በትንሽ ግንድ ላይ ተንጠልጥሎ ይጮሃል። በጫካ ውስጥ የሚኖሩት እንስሳት ወይኔ ወንዙ እኮ እየሞላ ነው፣ ምን ማድረግ ይሻላል እያሉ ተጨንቀው ቆመዋል። ክንፋቸው ትላልቅ የሆኑት ወፎች አደጋ አደጋ እያሉ ትንሹን ጦጣ ለማትረፍ ከፍ ብለው እየበረሩ ይሄዳሉ። በዚህ ሰዓት ፍቅር ቀና ብላ እያየች እኔ እንደነሱ ከፍ ብዬ መብረር አልችልም፣ ክንፎቼ ትናንሽ ናቸው፣ በቃ ልደርስለት አልችልም ብላ ተከዘች። ትላልቅ ክንፍ ያላቸው ወፎች ማዕበሉ በጣም ከባድ በመሆኑና ንፋሱም ኃይለኛ ስለሆነ ማለፍ አልቻሉም። ንፋሱ ኃይለኛ ነው፣ ማለፍ አንችልም። እረ ማዕበሉም በጣም ከባድ ነው፣ እንዴት ነው የምናልፈው ተባባሉ። በዚህ ሰዓት ፍቅር ትንሽ አሰብ ባደረገችና ቁጭ ብዬ መጠበቅ የለብኝም፣ ላተርፈው ይገባል አለችና ወደ ትንሹ ጦጣ መብረር ጀመረች። አውቃለሁ ክንፎቼ ትናንሽ ናቸው፣ ግን መርዳት እችላለሁ አለች። በትንሽ ክንፏ በንፋሱ መሃል እያለፈችና ማዕበሉን እየሸወደች ወደ ትንሹ ጦጣ መድረስ ቻለች። ከአንድ ትልቅ ድንጋይ ላይ ቁጭ ብላ በትልቅ ቅጠል ትንሹን ጦጣ ጎትታ ከውሃ ውስጥ አወጣችው። ትንሹ ጦጣ በድንጋጤ ፍቅርን ሲያያት አይዞህ ደርሼልሃለሁ አለችው። ትንሹም ጦጣ በመጠኑ ተረጋግቶ በጣም አመሰግናለሁ አላት። ከዚያም በግንዱ ላይ ተቀምጠው ወደ ወንዙ ዳር ለመድረስ ክንፎቿን ዘርግታ በኃይለኛው ማዕበል ውስጥ መጓዝ ጀመሩ። በስተመጨረሻም እንደምንም ማዕበሉን ተቋቁመው ወደ ወንዙ ዳር መድረስ ቻሉ። በዚህ ሰዓት ትንሹ ጦጣ ከአደጋ በመትረፉ ደስ ብሎት በተረጋጋ ስሜት ተመስገን አለ። ከውሃ ውስጥ ተያይዘው ሲወጡ በጫካ ውስጥ የሚኖሩት እንስሳት ሁሉ ተሰብስበው ፍቅር ጀግና፣ ፍቅር ጎበዝ፣ እያሉ በጩኸትና በጭብጨባ ተቀበሏቸው። ፍቅርን በውሳኔዋና ባደረገችው ስራ ተደስታ አስታውሺ ፍቅር፣ ትናንሽ ክንፎች ትልቅ ነገርን ማድረግ ይችላሉ ብላ ለራሷ ሞራልን ሰጠች። ትንሹ ጦጣም ፍቅር ባደረገችለት ነገርና ከሞት ስላተረፈችው በደስታ እግሯን አቅፎ አመሰግናለሁ ፍቅር አላት።